ሰዎች ይሄ ውህድ በጣም አሪፍ ውህድ ነው። እንዲሁም ደግሞ ሴት ልጆች ላላችሁ ፀጉራቸውን ዲፕ ኮንዲሽነር ለማድረግ የሚረዳችን ቫይታሚን ኤ ባላያችሁት ከርሉ ራሱ በደንብ ዲፋይን የሆነ ነው። ፀጉር ሻይን ያ ሰላም ሰላም፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የፀጉር ማስክ ነው። ፀጉራችሁ በጣም እየደረቀ እየተሰባበረ እየሳሳ ለሚያስቸግራችሁ ሰዎች ይሄ ውህድ በጣም አሪፍ ውህድ ነው። እንዲሁም ደግሞ ሴት ልጆች ላላችሁ ፀጉራቸውን ዲፕ ኮንዲሽነር ለማድረግ የሚረዳ በተፈጥሮ ቤታችን በቀላሉ ልንሰራው የምንችለው ውህድ ነው። ከዚህ በመቀጠል አሳያችኋለሁ። እስከ መጨረሻ ይዩት፣ ተከታተሉኝ። ፀጉራችን ያማረና ብዙ ሆኖ እንዲያድግ የሚጠቅሙ ንጥረ ነገሮች አሉ። ከነዚህ ውስጥ ዘርዝርላችሁ አንደኛው ቫይታሚን ኤ፣ ቢ፣ ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን እና ዚንክ ናቸው። በተጨማሪም ፀጉራችን ለማደግ ፕሮቲን በጣም ይፈልጋል። ዛሬ ደግሞ የማሳያችሁ ውህድ ለፀጉራችን ቫይታሚን ኤ፣ ዲ፣ ኢ እና ፖታሲየምን ይሰጠናል። እንደገና በተጨማሪም ደግሞ ኦሜጋ 9 ፋቲ አሲድም አለው ከአቮካዶ ማለት ነው። ስለዚህ ይሄ ውህድ ለፀጉራችን የሚያስፈልጉትን አብዛኛውን ንጥረ ነገር የያዘ ስለሆነ በተደጋጋሚ በምንጠቀምበት ጊዜ ፀጉራችን ያማረ ጠንካራና ብዙ ሆኖ እንዲያድግ ይረዳዋል። ውህዱን ከቀባችሁ በኋላ ፀጉራቸውን ማሳጅ ማድረግ ለ1-2 ደቂቃ ማሳጅ ታደርጋላችሁ። ከዛ በኋላ በላስቲክ ወይም ደግሞ በፕላስቲክ ራፕ ጥቅልል አድርጋችሁ፣ እኔ ኖርማሊ ለ2 ሰዓት ነው የማቆያቸው። ከዛ በኋላ አጥባቸዋለሁ ማለት ነው። ፀጉራቸውን ከመፍታቴ በፊት ይሄን የምታዩትን የሮዝመሪ ቅባት እቀባቸውና ማሳጅ አደርገዋለሁ ማለት ነው ፀጉራቸውን። ይሄን የሮዝመሪ ቅባት በጣም የሚገርም ቅባት ነው። ከቤት ነው የሰራሁት። በሚቀጥለው ቪዲዮዎቼ ደግሞ የዚህን የሮዝመሪ ቅባት አሰራር ይዤላችሁ እመጣለሁ። አሁን ይሄ በንጋታው ነው ፀጉሯን እየፈታሁት ማለት ነው። እና ከሮዝመሪ ከቀባሁት በኋላ አያችሁት እንዴት እንደሚያምር የሆነ ከርሉ ራሱ በደንብ ዲፋይን የሆነ ነው። ፀጉሯ ሻይን ያደርጋልና በጣም ነው የሚያምረው። እና አይ ሆፕ እናንተም ትወዱታላችሁ። እንግዲህ ይሁን መጨረሻው እንዴት እንደሚያምር ፀሐይ ላይ ስትሆን እንዴት እንደሚያምር አይት። ዋው! ተጠቀሙት፣ ትወዱታላችሁ።